በአብይ ጾም በሚደረጉ የዝማሬ አገልግሎቶች ላይ ከበሮና ጸናጽልን ለአገልግሎት የማይውሉት ለምንድን ነው? አብይ ጾም በተለየ መልኩ የጌታችንን ሕማም የምናስብበት ጾም ስለሆነ ከበሮና ጸናጽልን አንጠቀምም። በሐዘን ውስጥ የክርስቶስን መከራ በማሰብ ውስጥ ሆነን ይህንን የጾም ወቅት የምናሳልፍ ስለሆነ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተለየ መልኩ ራሱ የጾመውና እኛም የምንጾመው ጾም ነው። ከዚያም በተጨማሪ ደግሞ ስለኛ ሲል ከሰማየ ሰማያት መውረዱን ከእመቤታችን ከቅድስት ድንግል ማርያም መወለዱን በዚህ ምድር መመላለሱን ማስተማሩን ስለኛ ሲል መከራ መቀበሉን መሞቱን ወደ መቃብር መውረዱን እንዲሁም ደግሞ መነሳቱን በዚህ የጾም ወቅት የምናስብበት ነውና ይህንን የተለየ የሕማም ወቅት የተለየ የሐዘን ወቅት ከከበሮና ከጸናጽል ለይተን በሐዘን በሰቆቃ በመከራ እሳቤ ውስጥ ሆነን የክርስቶስን ሕማም በመሳተፍ ይህንን ጾም እናሳልፋለን ማለት ነው። በጾማችን ማብቂያም ልክ እስራኤላውያን የኤርትራን ባህር ተሻግረው የሙሴ እህት ማርያም ከበሮን አንስታ ንሴብሖ ለእግዚአብሔር ምስጉን የሆነ አምላካችን እናመስግነው ብለው እንዳመሰገኑ እኛም ከሲኦል ባርነት ነፃ መውጣታችንን እያሰብን እግዚአብሔር አምላካችንን በከበሮ በጸናጽል እናመሰግናለን። የዚህ ወቅት ግን ቅዱስ ያሬድም የደረሳቸው ድርሰቶች በሙሉ በዘንግ ወይንም ደግሞ በመቋሚያ የሚባሉ የሐዘን ምልክት ናቸውና በዚህ ወቅት ከበሮና ጸናጽል አንጠቀምም።